ሰላም ኤጀንት ክብሮም ነኝ። ዛሬ በሃላ ፕላትፎርም ላይ በፍጹም ማድረግ የሌለባችሁን ነገር አሳያችኋለሁ። እስከ መጨረሻ ተከታተሉኝ። ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ፣ ላይክ በማድረግ ጀምሩ። ብዙዎች እየከሰሩበት ብዙዎች እየተገዱበት ያሉት ነገር ነው። ያንን አሁን አሳያችኋለሁ። ያ ምንድነው? በየቀኑ እኛ ጋር የሚመጣ ነው። ግን ተሳስተን ከነካነው ታስክ ፕላትፎርሙ አይሰጠንም ወይንም ከፕላትፎርሙ የምናገኘው ፖይንት አይኖርም ማለት ነው። ለዚህ ያ ነገር ምንድነው የሚለውን ቀጥታ አሳያለሁ። ተከታተሉ። ዘን በ24 ሰዓት አንዴ ልክ እንደዚህ አይነት ኢንተርፌስ ያመጣላችኋል። ዴሊ ቼክ-ኢን የሚል እንዲህ አይነት ኢንተርፌስ ያመጣል። ይሄንን ሲያመጣላችሁ እናንተ ምን እንደምታደርጉት እዚህ ጋር ከስር አንዴ ቼክ-ኢን የምትለውን አንድ ጊዜ ተነካላችሁ። በደንብ ተከታተሉኝ። ቼክ-ኢን የምትለውን ስነኩ ቀጥሎ ምን ያመጣላችኋል? በመቀጠል ይሄንን እንደዚህ አይነት ኢንተርፌስ ያመጣል እና መጠንቀቅና መንካት የሌለባችሁ እነዚህ ሁለቱ ነገሮችን ነው። ሳይን ሰክሰስፉል የሚል ስመጣ በፍጹም ሴንድ ጊፍት ኦር ፕሌይ ጌም የሚለውን እንዳትነኩ። እነዚህ ሁለቱን ነገሮች የምትነኩ ከሆነ ፕላትፎርሙ እናንተ ጊፍተር ወይንም ጌመር ናችሁ ብሎ ስለሚያስብ ምንም አይነት ፖይንት ከፕላትፎርሙ አታገኙ ማለት ነው። ይሄንን ያደረጉ ሰዎች በጣም ተጎድተዋል። ድጋሚ እንኳን አፑን ደልታችሁ ብትከፍቱ እንኳን ፕላትፎርሙን ላይቀበላችሁ ሁሉ ስለሚችል እነዚህ ነገሮችን በደንብ በጥንቃቄ እናንተም ለልጆቻችሁ አስተምሯቸው። በዚህ ፕላትፎርም ላይ ያልገባችሁ ነገር ማወቅ የምትፈልጉት ነገር ካለ በኮሜንት መስጫ ላይ ጻፉልኝ። ኦር ደግሞ ከኛ ጋርም ቤተሰቡ ናችሁ አብራችሁ መስራት የምትፈልጉ በውስጥ መስመር አውሩኝ። መልካም ስራ።